ተመልካቾቻችን ተመልሰናል። እንግዲህ አሁንም አብረውኝ በረከትና እዝራ አሉ ከጎኔ። እንግዲህ የመጨረሻው በጣም ከባድ ውድድር ያደረጉ ነበር እስካሁን። አሁን ወደ መጨረሻው ውድድር ተቃርበናል። ሽልማቱንም ይቀበላሉ። ሽልማቱ ምን እንደሆነ ታዩታላችሁ። በጣም ከባድ የሆነ ሽልማት ነው ያላቸው። እንግዲህ ማን ያሸንፍ ይመስልሻል? እኔ አላውቅም ግን የመሰለኝ እዝራ ነው። እዝራ አንተ የምታሸንፍ መስሏታል? እናያለን። እሺ የኢትዮጵያ ጠቅላይ ሚኒስትር ማን ይባላል? ፕሬዝዳንትስ ማን ይባላል? እሺ ጠቅላይ ሚኒስትሩ ዶክተር አብይ ነው። ከዛ ፕሬዝዳንቱ ደግሞ ሳህለወርቅ ዘውዴ ነው። ጎበዝ፣ ትክክል መልሰሻል። ግን ነጥቡን በኋላ ነው የምናሳውቅ። ስለ ኢትዮጵያን ልዩ የሚያደርጋት 3 ነገሮች ተናገር። መጀመሪያ ኮሎናይዝድ አልሆነም። በአማርኛ ቅኝ ግዛት ይባላል። እሺ ኮሎናይዝድ ቅኝ ግዛት አይደለችም አፍሪካ ውስጥ። ሌላውን ቡና ከዛ ነው የመጣ እና ላስተኛውን ይህንን ሴት ስሟን ሉሲ ተገኘች። በጣም ከረጅም ጊዜ በኋላ የምትኖር ተገኘ ኢትዮጵያ ውስጥ። በጣም ጎበዝ ልጅ። ያ ማለት የሰው ዘር መገኛ የመጀመሪያ ጥንታዊ የሰው ቅሪተ አካል የተገኘበት ኢትዮጵያ ውስጥ ነው። እሷም ሉሲ ትባላለች ነው። በትክክል መልሰዋል። እንግዲህ ነጥብ ያስኩኝ ነው። ጎበዝ ልጅ። አሁን ደግሞ አንቺ ስለምትወጁ ምግብ የኢትዮጵያ ምግቦች ከምትወጁ የኢትዮጵያ ምግቦች ንገሪኝ። ሁለት መሆን ይችላል ወይ 3 መሆን ይችላል? ደስ ያለሽ ነው። እሺ እኔ ብዙ አለኝ። ቀይ ስር፣ ሰላጣ፣ አልጫ ኬክ፣ ሩዝ ያንን ወድዋል። በጣም ጎበዝ። እሺ እዝራ አንተም የምትወደውን ምግብ ንገረኝ። እኔ አንድ አለኝ። ኢትዮጵያ ምግብ? አዎ አንድ አለኝ። የኔ በጣም ወዶ ነው። በጣም አንደኛው ነው። ለሁሉንም ሀገር አንደኛው ነው። ሳምቡሳ ነው የሚባል በጣም ወዳለሁ። በምስር ሳምቡሳ ምስር ውስጥ ከሆነ ሳምቡሳውን ጋር በጣም ብዙ በላለሁ። 5 4 እንደዛ በላለሁ። በጣም ጎበዝ። እሺ ሌላ የኢትዮጵያ ሳምቡሳ ብሏል። ሌላ የኢትዮጵያ ባህላዊ ምግብ ሊሆን ይችላል የምታውቀው ምግብ እስኪ ጥራ። ምስር በጣም ወዳለሁ። አልጫ ምስር ወዳለሁ እና ዶሮ ወጥ በጣም ጥሩ ነው። ስታድጊ ምን መሆን ትፈልጊያለሽ? እኔ መሆን የምፈልገው ባለሪና ነው እና ኢትዮጵያ ኮንክ ፖሊስ ነው መሆን የምፈልግ። ኢትዮጵያ ኮንክ ፖሊስ ነው የምፈልግ። እዚህ ጋር ኮንክ ባለሪና ነው መሆን የምፈልግ። እስኪ ፖሊስ መሆን ለምንድን ነው የምትፈልጊው? እኔ ኢትዮጵያ ውስጥ ፖሊስ መሆን እፈልጋለሁ። ለመሰለክ ብዙ ሌባ አለ። ስለዚህ ሁሉንም ስቴት መውሰድ እፈልጋለሁ። ጎበዝ ልጅ። ፖሊስ ነው የምትፈልጊው? እሺ በጣም ደስ ይላል። እና ደግሞ አሜሪካ ኮንክ ባለሪና መሆን እፈልጋለሁ። ምን ማለት ነው እሱ? እስኪ ባለሪና እንደ ጭፈራ ነው። ጂምናስቲክ ማሳየት ምናምን። ጎበዝ ልጅ። እዛ ካሌ ምንድነው ነው የምትፈልገው? እስኪ ለተመልካቾች ና ዞርና ምንድነው ነው የምትፈልገው? Is it trumpet? እስኪ ዘፈንልን በመሃል
እሺ ዝም ስታድግ ምን መሆን ትፈልጋለህ? እኔ እዚህ ጋር አሜሪካ ጋር ሲዲሲ እዚህ ጋር መግባት እፈልጋለሁ። በጣም ደስ የሚል ቦታ ነው። ለዲዚዝ የሚያቆሙ ነው ሰዎችን ቫክሲን የሚሰሩ ለበሽታ እንደዛ ነገር እና ለመድኃኒት ይሰራሉ። ኢትዮጵያ ብሆን እዛ ጋም በእረዳለሁ ዶክተር መሆን ማለት እዛ ጋር ብዙ በደንብ የለም። አንድ ሰው ይሞታሉ እና በደንብ ትሪትመንት አያደርጉም። ሶ እዛ ጋር ብሄድ ሄልፕ አደርጋለሁ በጣም ናሌጅን ከዚህ ያመጣው። የመጨረሻው ጥያቄ ምንድነው? ኢትዮጵያ ስታድጉ ኢትዮጵያ ምን ማድረግ ትፈልጋላችሁ? ለኢትዮጵያ ምን ማድረግ ትፈልጋለሽ በረከት? ኢትዮጵያ ምን ማድረግ እፈልጋለሁ? ዋው እኔ ይሄንን ጓደኛ አለኝ። እሷ ሚጢጢ ናት እና መጫወት እፈልጋለሁ ከእሷ ጋር። ኢትዮጵያ መቼ ነው የምትችለው? ሄደሽ ታውቂያለሽ? ሄደሽ አውቃለሁ። መቼ እኔ አላውቅም፣ ግን ጥሩ ነው። ብዙ ጊዜ ሆነ ኢትዮጵያ መቼ ነው ሄድሽው? እና ባለፈው ዓመት ነው የሄድሽው ወይስ ስንት ጊዜ ሚጢጢ መቼ አገኘሻት? ስንት ጊዜ? ሁለት አመት ጎበዝ። ስለዚህ እዛ ምንድነው ማድረግ የምትፈልጊው? እዛ ጋር ከሚጢጢ ጋር መጫወት እፈልጋለሁ። ጎበዝ ልጅ። እሺ መጫወት ትፈልጊያለሽ፣ ግን አድገሽ ደግሞ እዛ ምን መርዳት ትፈልጊያለሽ? እንግዲህ አለሽ እንደዛ ማድረግ የምትፈልጊው? ኦኬ አድገሽ ፖሊስ ሆነሽ ምናምን ነው መስራት የምትፈልጊው ኢትዮጵያ አይደለም? እሺ አጥራ ደግሞ እንደዛ እኔ ሌላም አለኝ። የታጋ እዚህ ጋር ከዚህ ጋር ከሰራው 10-20 አመት ኢትዮጵያ ከቻልኩ ሆስፒታል ሰራለው እና በደንብ አስተማረው አለው ዶክተር ማለት እና ዝም ብሎ እንደገና አሜሪካ እሄዳለሁ እና ሁሌ በ2 አመት እዛ ጋር እሄዳለሁ ቼክ አደርጋለሁ እና እንደገና አሜሪካ እሄዳለሁ። ሁሌ 2 አመት ኢትዮጵያ እሄዳለሁ ቼክ ማድረግ። እኔ የምፈልገው አማርኛ ማወቅ አለባችሁ እና አማርኛ ተማሩ ቤት ውስጥ እና ደግሞ ጎበዝ ሁኑ አማርኛ ጋር። ስለዚህ ጥሩ ሁኑ እና ደግሞ አማርኛ ተማሩ እንደገና። እሺ ዝም ብሎ ተማሩ እንዳትረሱት። ከረሳችሁት ያንተ ኮልቸርህን ሉዝ ታረጋለህ። በጣም የሚያሳዝን ነገር ነው። ሉዝ ካረግ ራስን ፓርት ሉዝ ታረጋለህ። ዝም ብሎ አሜሪካዊ ብትሆን ምንም ስፔሻል አይደለም። ግን ኢትዮጵያና አሜሪካው ከሆንክ በጣም ደስ የሚል ነገር ነው። እንዳትረሱ አማርኛ ኮልቸርን እንዳትረሱ። እንደዛ ነው። So we said it in Amharic. So can you say it in English, like for the people who cannot understand Amharic, because it's a good message for everyone who cannot speak Amharic. Okay. If you don't learn Amharic, you'll lose a part of yourself, because that's your culture. And if you lose your culture, it just takes like a whole part of you and makes you like not special, because having Ethiopian heritage is super special, because it's like thousands of years of history to tell about. But if you lose that, you're not going to be special anymore. You are just going to be American. And you can see that only like there are like lots of Americans that don't have like any other heritage, so you'll just be a part of them. So don't lose your culture because you don't
because you don't learn Amharic. You should, so you don't lose it. Thank you, Ezra. And then so you can say an example, like in your school you can see Spanish people, Somalians. So how do you compare with Ethiopians? I see every like Hispanic kid I meet, like in my classes or just other places, they all speak their language, all of them. I've never met one that doesn't know their own language, but I've met a lot of Ethiopian kids who don't even they can like know some words, but they can't barely speak. They can only say like 1 or 2 words, which is very sad. እዝራ እድሜው 12 ነው። ነገር ግን የሚያስተላልፈው መልእክት ሲሰሙት በጣም የሚገርም ነውና ፕሊዝ የምታዩ ይሄን ቪዲዮ ይሄን ኢንተርቪው የምታዩ ቤተሰቦች ልጆቻችሁን ቋንቋ ለማስተማር እሱ እንዳለው ላይክ በስፓኒሾችና በሶማሌዎች ማህበረሰብ ወይም ኮሚዩኒቲ በጣም ልጆቻቸውን ሰከንድ ጀነሬሽን ወይም ፈርስት ጀነሬሽን የምንላቸው በጣም ቋንቋቸውን ያስተምራሉና በእኛ ላይ ግን ይሄ ልምድ የለምና ፕሊዝ የዝራ መልእክት በጣም ወሳኝ ስለሆነ ነው የምደግመውና አይ ሆፕ በጣም አሪፍ መልእክት እንዳገኛችሁበት ተስፋ አደርጋለሁ። እንግዲህ እንደምታዩት በጣም ደስ የሚል ከነሱ የማይጠብቅ መልእክት ነው ራሱ እየሰማ ያለውትና አንድ ሰው ካልቸሩን መተው የለበትም። ምክንያቱም ትልልቅ የምንላቸው ሰዎች አሁን እናያለን ብዙ ጊዜ ካልቸርን ማለማወቅ ማጣጣል ምናምን እንደ ትልቅ ስፔሻል ነገር ይቆጥሩታልና እዝራም ያስተላልፈው መልእክት በጣም ደስ የሚለው እንደዛ አይነት የራስን ካልቸር ትቶ የሌላ ሰውን መያዝ እንደ ዕውቀት አይደለም እና በጣም ከነሱ የማይጠበቅ መልእክት ነው። እንግዲህ በእያንዳንዳችሁ ኢትዮጵያ እዚህ ሚኒሶታ የምትገኙ በስልክ ቁጥራችን በመደወል እንደዚህ አይነት ታለንት ያላቸው ልጆች ጠቁሙን፣ እኛ እየመጣን ወደ ውጭ እንዲያወጡት ለሌሎችም ደግሞ የሚያነሳሳ ነገር እንዲያደርጉ እኛ ይዘናችሁ እንቀርባለን ማለት ነው። በስልክ ቁጥራችን ደውሉልን። እንዲሁም ሌላ ስቴት ከሚኒሶታ ውጭ ያላችሁ እንደዚህ አይነት ፕሮግራሞች እናቀርባለን ማለት ነው። እስካሁን ግን በጣም አሪፍ ፕሮግራም ነበረ። ዘና እንዳላችሁ እርግጠኞች ነን። በቅርብ ደግሞ በሌላ ፕሮግራም ይጠብቁናል ማለት ነው። እናመሰግናለን። እንግዲህ ተመልካቾቻችን እንደምታዩት እዝራና በረከት በጣም አሪፍ ጊዜ ከኛ ጋር ያደረጉ ይገኛሉ። እንደሰማችሁት ኢትዮጵያ ሄደው ኢትዮጵያ ሀገራችንንም መጥቀም ይፈልጋሉ። እዚህም አሜሪካ በሚቆዩበት ሰዓት ማድረግ የሚፈልጉትን ነግረውናል እና በጣም ደስ የሚል ታይም ነበረን። እንግዲህ እዚህ ሀገር ያላችሁ ሰዎች ከነዚህ እንግዲህ እነዚህ ልጆች የተወለዱት እዚህ ሀገር ነው። ነገር ግን የአማርኛ ችሎታቸውን አይታችኋል። አማርኛ መጻፍ ማንበብ ይችላሉ። ከዛም ባለፈ ደግሞ ኢትዮጵያ ወደፊት ማድረግ የሚፈልጉትን ነገርም ሰምታችኋልና እና እዚህ ሀገር ያላችሁ ፋሚሊዎች ልጆቻችሁን አማርኛ ማስተማር እንዳትዘነጉ የሚል መልእክታችን ይድረሳችሁ። መጨረሻም አሪፍ ቆይታ ነበረን። እንግዲህ ሁለቱም ስናወዳደር ነበረ ጭፈራ በአማርኛ ከሀስከፈ መጥራት ከዛም ደግሞ የተጠየቁትን ቃል መጻፍ ሲወዳደሩ ነው የቆዩት። በዳንስም ሲወዳደሩ ቆይቷል። በመጨረሻ ደግሞ ጥያቄና መልስ አድርገው ሁሉንም መልሰዋል። ሽልማቱ ምንድነው? አንደኛ በሚዲያችን ስም $100 ሽልማት አግኝቷል ሁለቱም። ስለዚህ የፈለጉትን $100 እና የግዕዝ መጽሐፍ አለ ዲስክሪፕሽን ላይ እንጽፈዋለን። የእሱን መጽሐፍ አንዳንድ ግዕዝ ደግሞ እንዲማሩ ሚዲያው ሸልማቸዋል ማለት ነው። $100 ከፈለጉ ጌም መግዛት ይችላሉ፣ ከፈለጉ የፈለጉትን ነገር ማድረግ ይችላሉ ማለት ነው። ስለዚህ በእኛ በኩል እንደዚህ ነው። አብራችሁን ስለነበራችሁ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ። በቀጣይ ጊዜ ደግሞ ሌሎች ቤተሰቦችን ይዘን እንቀርባለን። እንደዚሁ በቃ አራያ ሊሆን የሚችሉ ቤተሰቦችን ይዘን በመቅረብ ወደ እናንተ እንመጣለን ማለት ነው። መልካም ጊዜ። ኢትዮ ኢንጂን ሰብስክራይብ አድርጉ። በቲቪ እንመጣለን በቅርቡ። መልካም ጊዜ። እናመሰግናለን። አመሰግናለሁ። አመሰግናለሁ። ቴንክ ዩ